የሞተ አሜን እንደተናገረው እነሳለሁ ብሎ የተነሳ አሜን። ይሄ ብቻ አይደለም፣ ስፍራ ሊያዘጋጅልን ወደ አብ ቀኝ ሄደ አሜን። ኢየሱስ ደግመኛ ይመጣል አሜን። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ጨዋጭ ሳና ሞስ ይመጣል። እደክማለሁ፣ ክርስቶስ ይመጣል። እደክማለሁ፣ ክርስቶስ ይመጣል። ወደ አብ መግቢያ በራችን ማን ነው? ከዘላለም ሞት ያዳነን ማን ነው? ከዘላለም ፍርድ ያዳነን ማን ነው? ወገኔ ስማ፣ መዳን በሌላ በማንም የለም። ኢየሱስ ይመጣል። ኢየሱስ ይመጣል። በክብሩ ይመጣል። ለፈ አንድ ከባድ ስፕሪት አለ። ዛሬ በስሙ ኃይል በኢየሱስ ስም የፈረሰ ይሆን አሜን። አንዴ ድምፃችሁን ከፍ አድርጉና እዚህ ሰፈር የሚሰራ መንፈስ ይወጋ በሉስ። እዚህ ሰፈር የሚሰራ መንፈስ ይወጋ። ወንድሞቻችን ነፃ ይውጡ። ወንድሞቻችን ነፃ ይውጡ። ከጨለማ ወደ ብርሃን ይምጡ አሜን። ይምጡ። ሆሳዕና ንስሐ እንግባ፣ ወደ እግዚአብሔር እንመለስ። የምስራች ጆሮ ያለው ይስማ አሜን። አብሮ ከቅርብ ሆናችሁ የምትሰሙ ስሙኝ። በተለያየ ስፍራ ላይ የተሰማራችሁ ስሙኝ። ስራ ያላችሁም ስራ የሌላችሁም እግዚአብሔር ወደ እግዚአብሔር በንስሐ ካልቀረብን እዚህ ከተማ ላይ ሊሆናለው ከባድ ነገር አለ። በሁለት አይናችሁ ታያላችሁ። ምክንያቱም ሰው ሀብትን ነው እያስቀደማ ያለው፣ እውቅናን ነው እያስቀደማ ያለው፣ ዝናውን ነው እያስቀደማ ያለው። በኖረበት ዘመን ላይ እውነት የሆነውን መንገድ የሰራ መስሎት እኔ ጀግና ነኝ እያለ ጀግናነቱን እየሰበከ ነው ያለው። አይደለም የጀግኖች ጀግና የተናገረውን የሆነ አሜን። እወለዳለሁ ብሎ የተወለደ አሜን። አድጋለሁ ብሎ ያደገ አሜን። እሞታለሁ ብሎ የሞተ አሜን። እንደተናገረው እነሳለሁ ብሎ የተነሳ አሜን። ይሄ ብቻ አይደለም፣ ስፍራ ሊያዘጋጅልን ወደ አብ ቀኝ ሄደ አሜን። ኢየሱስ ደግመኛ ይመጣል አሜን። ድል ብቻ ልንገራችሁ፣ ኢየሱስ ሲመጣ ሞቶ ሊያድነን አይመጣም፣ ፈርዶ ሊወስደን ነው። አሁን የምጠብቅብን ሞቶ አያድነን፣ ፈርዶ ነው መወስደን። በእግዚአብሔር ፊት በአክሊል ልንዘጋጅ ወደ ጌታ እንመለስ አሜን። አሁንም እድል ሰጥቶናል ኢየሱስ። የሚመለሰው እድል ሰጥቷል። ምናልባት ልባችሁ ሊጠራጠር ይችላል። ጉት ነገር ልክ አይደለም ልትሉ ትችላላችሁ። ይሄ በሰውኛ ነው አይደለም። ጌታችን ኢየሱስ ክርስቶስ እስከነ ድካማችን ይቀበለናል አሜን። አምላክ ስለሆነ እስከነ ጣታችን ይቀበለናል አሜን። ይብቃችሁ ወዳጆቼ፣ ካላችሁበት ጨለማ ወደ ብርሃን ወደ ኢየሱስ ነው አሜን። ወደ ኢየሱስ ነው አሜን። ምክንያቱም አንድ ነው። የማይታይ አምላክ ምሳሌ ነው እሱ። አምላክ ሆኖ ሰው የሆነ ነው እሱ። ፍጹም አምላክና ፍጹም ሰው ነው እሱ። የዘላለምን ሞት በደም አንጽተው የዘላለምን ሕይወት የሰጣ ፓስተር እንዳይመስላችሁ፣ ነቢያቶች እንዳይመስላችሁ፣ ቤተ ክርስቲያን ላይ ዕውቅና የተሰጣቸው ሰዎች እንዳይመስላችሁ፣ ከተማ ላይ ያለው ባለማዕረጎች እንዳይመስላችሁ። የዘላለምን ሞት በደሙ አንጽቶ የዘላለም ፍቅር የሰጣ ኢየሱስ ብቻ ነው። ኢየሱስ ብቻው ነው። ኢየሱስ ብቻው ነው። ስለዚህ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሆሳዕና ኢየሱስ ያድናል አሜን። ተው አይጠቅምም፣ ተመለስ። ወደ ኢየሱስ ና። ወደ ኢየሱስ እንመለስ። ምድራዊ ነገር ከንቱ ነው። ምድራዊ ነገር ጣፊ ነው። ምድራዊ ነገር ዝም ብሎ ነው። ዘመናችሁን አውሬ አይብላ። ዘመናችሁን ሰይጣን አይብላ። ወደ ጌታ ተመለሱ። ወደ ጌታ እንመለስ። ኢየሱስን እንፈልግ። ኢየሱስ ዛሬም ይፈልገናል። እዚሽ ጋር በጌታ በኢየሱስ ስም የወጣት ልጆችን በረከት እየበላ ያለው፣ የሴት ልጆችን በረከት እየበላ ያለው፣ የወንድ ልጆችን በረከት እየበላ ያለው፣ አይምሮአቾ ላይ እየተቀመጠ እየተመገባ ያለው፣ እየተቀለባ ያለው፣ ነገሥታቶችን ያሰረ ችን ያሰረ ሰላም ላይ እንዲንከራተቱ እየተሰራ ማ ላይ እንዲታሰሩ እየተሰራ ኢየሱስም ዛሬ የፈረሰው በኢየሱስም ዛሬ የፈረሰው ይሄ ሰፈር በስሙ ኃይል ይጽዳ። ይሄ ሰፈር በኢየሱስም ነፃ ይውጣ። ይሄ ሰፈር ከአጋንንታዊ ስራት ወንድሞቻችን ነፃ ይውጡ። እህቶቻችን ነፃ ይውጡ። ይህ አካባቢ አሁንም ስር የሰደደ ጂን ይመታ።
ይፍረስ ይፍረስ። ፍጹም ሰላም ለከተማችን ይሁን። ፍጹም ሰላም ለኢትዮጵያ ይሁን። ፍጹም ሰላም ለመንግስት ሰራተኞች ይሁን። አሜን። ፍጹም ሰላም ለነጋዴዎች ይሁን። አሜን። ፍጹም ሰላም ለተማሪዎች ይሁን። ፍጹም ሰላም ያገኛችሁ። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። በክብሩ ይመጣል። ወዳጆች ሆይ ኢየሱስ ይመጣል ስንል እንደ ትናንትናው እንደ ባለፈውም ሊሰቀል ወይም ሊሞት እንደገና ሊሰብክ አይደለም የሚመጣው። ኢየሱስ እንደገና ከመጣ ሊወስደን ነው የሚመጣው። ኢየሱስ ሊወስደን ይመጣል። ቦታ ሊያዘጋጅላችሁ፣ ስፍራ ሊያዘጋጅላችሁ እሄዳለሁ፣ ዳግሜም ተመልሼ ይመጣለሁ፣ ይወስዳችኋለሁ አለ ጌታ። ሊወስደን እንጂ ሊሰብከን አይመጣም። ሊወስደን እንጂ ምሳሌ ያስገባን አይመጣም። ስለዚህ ወዳጅ ሆይ አሁን ጊዜ ባለው ጊዜ ላይ ኢየሱስ ሊመጣ ስለሆነ የተናገረው መጽሐፍ ላይ የተጻፈ ሁሉ ተፈጽሞ አልቋል። ወዳጆች ሆይ የተፈጸመው ሁሉ ነገር ስላለቀ አሁን መምጫ ብቻ ነው የሚቀረው። መቼ እንደሚመጣ አይታወቅም። ንቃ፣ ተነስ፣ ከእንቅልፍ ተነስ፣ ከተኛበት ተነስ፣ ዓለም ካሰኛበት ተነስ፣ ብርድ ልብሱን አራግፍና ተነስ። ኢየሱስ ይመጣል። አሜን። ኢየሱስ ይመጣል። አሜን። ጆሮ ያለው ይስማ፣ ያልሰማው ላልሰማው ያሰማ። ኢየሱስ ይመጣል። አሜን። በክብሩ ተመልሶ ይመጣል። አሜን። ያመኑትን ይወስዳል። በስሙ መከራ እየተቀበሉ ያሉትን ይወስዳል። እያፌዙ ላሉት በትዕቢት ውስጥ ላሉት ሊፈርድና ወደ ማይጠፋ ሲኦል ውስጥ ሊከተው ሊፈርድ ይመጣል። ስለዚህ ወዳጅ ሆይ የመጨረሻ ጊዜ ነው። ና ተመለስ፣ ካለበት ቦታ ተመለስ። ንቃው። በላይ ላይ የደረብከውን የዓለሙን ብልጥልሱ ከላይ ላይ አራግፍና ተነስ። የመጨረሻ ዘመን ነው። ኢየሱስ ሊመጣ ነው። በደጅ ነው ያለው። ንቃው፣ ተመለስ። ወዳጆች ሆይ ንስሐ ንግባ። የመጨረሻ ጊዜ ነው። ይህንን ድምፅ እየሰማችሁ ያላችሁ ሰዎች ቀልድ ድምፅ አይደለም፣ ወይም የማስታወቂያ ድምፅ አይደለም። የሰማይ ድምፅ ነው። ስለዚህ ከሰማችሁ ለምትሰሙ ሰዎች ይሄ የመጨረሻ ጥሪም ሊሆን ይችላል። ቅድም ወንድሞች እንዳሉትም ይሄ የመጨረሻ ድምፅ ሊሆን ይችላል። ነገ እድል የለም። ይሄ እድሉ ዛሬ ነው። ስለዚህ ዛሬ ከተመለስክ ትድናለህ። ዛሬ ከተመለስክ እጁን ዘርግቶ በይቅርታ ይቀበላል። ኢየሱስ ሲመጣ እንደገና ይቅርታ ብለህ ብትንበረከክ የለም፣ የመጨረሻ ነው። ዛሬ እያወራው ነው፣ እየሰማ ነው። ተመለስ ካለበት ቦታ ተመለስ። ውጣ ካለበት ቦታ። አይጠቅምም፣ አያድንም። ናና ወደ ክርስቶስ ና። ኢየሱስ ይመጣል። አሜን። ኢየሱስ ይመጣል። አሜን። አዋጅ አዋጅ አዋጅ! በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ ሲናገር እንዲህ ይላል፣ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በእኔ በቀር ወደ አብ የሚመጣ የለም። በእኔ በቀር ወደ አብ የሚመጣ የለም። ወደ አብ መግቢያ በራችን ማን ነው? ኢየሱስ ነው። ጮክ በሉና ከፍ አድርጉና ተናገሩ። ወደ አብ መግቢያ በራችን ማን ነው? ኢየሱስ ነው። ወደ አብ መግቢያ በራችን ማን ነው? ኢየሱስ ነው። ከዘላለም ሞት ያዳነን ማን ነው? ኢየሱስ ነው። ከዘላለም ፍርድ ያዳነን ማን ነው? ኢየሱስ ነው። ወገኔ ስማ፣ መዳን በሌላ በማንም የለም። መዳን በማንም የለም። መዳን በሌላ በማንም የለም። መዳን በሌላ በማንም የእግዚአብሔር ቃል 2 ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ የምናገራለሁ እንዲህ ይላል፣ ሰዎች ሁሉ ልድኑና እውነትን ወደ ማወቅ ሊደርሱት በሚወዱት በመድኃኒታችን በእግዚአብሔር ፊት ሕያውና ቅዱስ የሆነው አንድ አለ ይላል። ወገኔ ሆይ እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። እግዚአብሔርና በሰው መካከል መካከለኛ የሆነው አንድ አለ። እርሱም ሰው የሆነው ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የእግዚአብሔር ቃል ሲናገር የተጠማ ቢኖር ወደ እኔ ይምጣና ይጠጣ ነው የሚለው። የሚያረካልን ኢየሱስ ይባላል። ቀኛችሁን ከፍ አድርጉና ኢየሱስ ያድናል በሉ እስኪ። ኢየሱስ ያድናል። ድገሙ፣ ኢየሱስ ያድናል በሉ እስኪ። ኢየሱስ ያድናል። ወደ አብ መግቢያ በር ማን ይባላል? ኢየሱስ። ወደ አብ መግቢያ በር ማን ይባላል? ኢየሱስ። ከአብ ጋር ያሳረቀልን ማን ይባላል? ኢየሱስ። ከዘላለም ሞት ያዳነን ማን ይባላል? ኢየሱስ። ከዘላለም ፍርድ ያዳነን ማን ይባላል?
የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። ክርስቶስ ሊመጣ በደጅ ላይ ነው። ክርስቶስ ሊመጣ በደጅ ላይ ነው። ክርስቶስ ሊመጣ በደጅ ላይ ነው። ሌባ ቢመጣበትን ሰዓት አይነግርምና ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ሌባ ሊያርድ ሊሰርቅና ሊያጠፋ እንጂ ስለሌላ አይመጣምናል። ወገኔ ሆይ ክርስቶስ የመጣው ግን ሕይወት ሊሆንልን መጥቷል። ክርስቶስ የመጣው ግን ሕይወት ሊያበዛልን መጥቷል። ክርስቶስ የመጣው ግን ለአንተ ሊሞትልህ መጥቷል። ክርስቶስ የመጣልህ ለአንቺ ሊሞትልሽ መጥቷል። አንተን ለመቤዣት መጥቷል። ከዘላለም ጥፋት ሊያድን መጥቷል። ከዘላለም ሞት ሊያድን መጥቷል። ከዘላለም ፍርድ ሊያድን መጥቷል። የመጣው ማን ይባላል? ከፈርኩና ያድን ዘንድ የመጣው ማን ይባላል? ክርስቶስ ይመጣል በሉስ። ክርስቶስ ይመጣል። ድገሙ። ክርስቶስ ይመጣል በሉስ። ክርስቶስ ይመጣል። አዋጅ 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 አዋጅ! ሆሳዕና! ክርስቶስ ይመጣል። እደግማለሁ፣ ክርስቶስ ይመጣል። እደግማለሁ፣ ክርስቶስ ይመጣል። ብር አያድንም፣ ወርቅ አያድንም፣ የሚያድነን ክርስቶስ ይመጣል። ከዘላለም ሞት ሊያድነን ክርስቶስ ይመጣል። ከዘላለም ፍርድ ሊያድነን ክርስቶስ ይመጣል። ቀኛችን ከፍርድና ክርስቶስ ይመጣል በሉስ። ክርስቶስ ይመጣል። ሃሌሉያ ሃሌሉያ ሃሌሉያ! ቃል በሌላ በማንም የለም። ወገናዊ ቃል ሳለ ሳይጨልም ና ወደ ክርስቶስ። ወገናዊ ቃል ሳለ ዛሬ ና። ዓለም እያማረችብህ፣ ዓለም እያብለጨለጨችብህ፣ ዓለም መልካም መስላ እየታየች ነገ ምን እንደሚፈጠር አታውቅም። ነገ ምን እንደሚሆን አታውቅም። አሁን ሊጨልምል ይችላል። ይህ የመጨረሻ ዘመን ነው። ይህ የመጨረሻ ጊዜ ነው። አዋጅ አዋጅ አዋጅ! ክርስቶስ ሊመጣ በደጅ ነው። ሆሳዕና ስማ ንስሐ ግባ! ሆሳዕና ስማ ንስሐ ግባ! ሳትድን ሳታመልጥ ከዘላለም ሞት ሳትድን ክርስቶስ ሊመጣ ነው። 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 ሰራተኛ ስማ፣ ለእግዚአብሔር ላይ እመን። በተራ መንገድ አትገኝ፣ በማይመጥን መንገድ አትገኝ። ሱሰኛ ከሆንክ ከማይመጥን መንገድ ውጣ። ሁሉ ነገር ያልፋል። ዓለም አንድ ቀን አብለጥ ይዘው፣ አንድ ቀን አብለጥ ይዘው ይጥላል። ክርስቶስ ግን ሕይወት ሆኖልሃል። ክርስቶስ ግን ሕይወት ሆኖልሃል። የሚያድን ክርስቶስ ነው። ወደ አብ መግቢያ በር ማን ነው? ኢየሱስ። ወደ አብ መግቢያ በር ማን ነው? ኢየሱስ። ወደ አብ መግቢያ በር ማን ነው? ኢየሱስ። በሩ ማን ነው? ኢየሱስ። በሩ ማን ነው? ኢየሱስ። ሃሌሉያ 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 አሜን ሃሌሉያ አሜን። በእርሱ ለሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያውን ልጁን እስኪሰጥ ድረስ ዓለምን ወዶአል። ዓለምን ወዶአል። ዓለምን ወዶአል። ልጁን የላከው ዓለሙን እንዲያድን ነው እንጂ በዓለም ላይ እንዲፈርድ አይደለም። ስለዚህ የሚያድነን የለም። ስለዚህ የሚያድነን ዛሬ አንድ ብቻ ነው። እርሱም ኢየሱስ ይባላል። ኢየሱስ ይባላል። ላይ የእግዚአብሔር ቃል ምዕራፍ 30 ላይ ቁጥር 14 አካባቢ ስታነቡ እንደምን ቃል አለ? ሕይወትን ወይስ ሞትን ትመርጣለህ ይላል። ሕይወትን ወይስ ሞት ትመርጣለህ ይላል። የተኛው ይሻልሃል ላንተ ወንድሜ? የተኛው ያዋጣሻል ላንቺ እህቴ? የተኛው ነው ላንተ መልካም ይመስልህ? ዓለም እያማረብህ ሕይወት ነው ወይስ ሞት ነው የሚሻልብህ? የምታየው ነገር እያብለጨለጨልህ ሕይወት ነው ወይስ ሞት ነው የሚያምርብህ? የተኛው ነው የሚያምርብህ? እንዲህ ነው ያለው እግዚአብሔር ቃል። እኔ ዛሬ ይላል ሰማይንና ምድርን በአንተ ፊት አስመሰክረዋለሁ ያለው። ምክንያቱም ሕይወት እንድኖርብህ ዘርህ ሕይወት እንዳገኝ ትውልዱ ሕይወት እንዳገኝ ዛሬ አንተ ይላል በሕይወት ቃል ላይ ጽና ይላል። በሕይወት ቃል ላይ ኑር ይላል። ና የሚያዋጣን ወደ ክርስቶስ መምጣት ነው። ና ወደ ክርስቶስ። ከዚህ የሚበልጥ መዳን የለም። ከዚህ የሚበልጥ መዳን የለም። የሚበልጥ መዳን የለም። ጣዖት አያመልክ። ጣዖት ብታመልክ አያድን፣ አይሰማህም፣ አያድንህም። የሚያድነው ብቻ አንድ ነው። እርሱም ማን ይባላል? እርሱም ማን ይባላል? ከፈርጉና ኢየሱስ በሉስ። አንድ ጥሪ እጠራችኋለሁ ወገኖች ሆይ፣ በንስሐ እመለሳለሁ የምትሉት፣ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ የምትሉት፣ ዓለም ሳይጨልም እጅ ብርሃን ሳይጨልም አሁን ቶሎ በሉ። አሁን መዳን በሌላ የለም። ይህ ቀን ነው የመዳን ቀን። ይህ ቀን ነው የመዳን ሰዓት። ይህች ሰዓት አታገኛትም።
ትጸንሳለች፣ ወንድ ልጅንም ትወልዳለች ተብሏል። ተወልዷል። ክርስቶስ ተወልዷል አልተወለደም? ተወልዷል። 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 ተወልዶ ግን አልቀረም። ስላንተና ስለኔ እርግማኔ ሆኗል። ስላንተና ስለኔ ኃጢአት ሆኗል። ስላንተና ስለኔ ሞቷል። ኃጢአት የማያውቁ ኃጢአት ሆኗል። ኃጢአት የማያውቁ ደም ግባት የሌለው እሱ ሰው እንዲቀበል ዘንድ የማያስፈልገው እሱ መልካም መስሎ ሳይታይ እየተናቀ እየተጠላ ለአንተ ግን ይሆን ሊሰጠህ መጥቷልና ሞቷል። ሞቶ ግን ቀርቷል ወይ? አልቀረም። አልቀረም። በሦስተኛ ቀን እነሳለሁ እንዳለ ተነስቷል አልተነሳም? ተነስቷል በሉ እስኪ። ተነስቷል በሉ እስኪ። ተነስቶ እዚህ ምድር ላይ ቀረ ወይ? እሱ አልቀረም በሉ እስኪ። ወገኖች ስሙኝ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ነው ያለው። ልባችሁ አይታወክ፣ በእግዚአብሔር በእኔም እመኑ። በአባቴ ቤት ሁለት መኖሪያ አለ ይላል ወይ? እሱ ብዙ መኖሪያ አለ በሉ እስኪ። ብዙ መኖሪያ አለ። ታዲያስ ብዙ መኖሪያ ያለበትን ስፍራ ለአንተና ለእኔ ሊያዘጋጅልን ክርስቶስ ሄዷል። የሄደው ክርስቶስ አይቀርም፣ ይመጣል። እሱ ክርስቶስ ይመጣል በሉ እስኪ። ክርስቶስ ይመጣል። ድገሙ፣ ክርስቶስ ይመጣል በሉ እስኪ። ክርስቶስ ይመጣል። ልንገራችሁ ስሙኝ፣ ልንገራችሁ ስሙኝ። አንድ ቃል አለኝ ልንገራችሁ። ስለ ሞት ሁለት ነገር አለ። ስለ ሞት መጽሐፍ ቅዱስ ሁለት ነገር ይናገራል። ሁለት አይነት ሞት አለ። እግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል ነው የምለው። የተኛው ሙታን ሙታን ስለው የእግዚአብሔር ቃል ስለ ሁለት ሞት ነው የምናገረው። ወንጌል ምዕራፍ 20 ላይ ቁጥር 15 ላይ ይናገራል። ቁጥር 6 ላይ አካባቢ ላይ ስትናገሩ ስትመለከቱ የመጀመሪያው ትንሣኤ የሚያገኙት ክርስቶስን እንደ ግል አዳኝ አድርጎ የተቀበሉት ብቻ እንደሆኑ ይናገራል። ፊተኛው ትንሣኤ ለማን ነው? በልጁ ላመኑት የተዘጋጀ ነው። ይህ ትንሣኤ ለማን ነው? ክርስቶስን እንደ ግል አዳኝ አድርጎ ለተቀበሉት የተዘጋጀ ነው። ይህ ትንሣኤ ለማን ነው? በአንዱ በልጁ በኢየሱስ ክርስቶስ ላመነው ብቻ የተዘጋጀ ነው። ሁሉም ሙታን አይነሱም። ያመነው ብቻ በክርስቶስ አምነው ያንቀላፋው ይነሳል። ዛሬ ክርስቶስ ቢመጣ የሞቱትን ግን አንቀድምም፣ ሙታን ይቀድሙናል። የሞቱትን አንቀድምም፣ ሙታን ይቀድሙናል። የሚቀድሙት ሙታን ግን የትኞቹ ናቸው ብትሉት በክርስቶስ አምነው የሞቱት ናቸው። በክርስቶስ ሕይወትን ሳያገኙ የሞቱት አይነሱም። ለምን ብትሉት ለፍርድ ነው የምነሱት። ለፍርድ ነው የምነሱት። የ7,000 ዓመት መግቦት ካለቀ በኋላ የ1,000 ዓመት መለከት ሲነፋ ክርስቶስን ያላመኑት የሞቱት ይነሳሉ። ለምን ይነሳሉ? ለፍርድ ይነሳሉ። ስሙኝ፣ እችን ቃል ልንገራችሁ። በዮሐንስ ራእይ ላይ ምዕራፍ 20 ቁጥር 15 ላይ ስማቸው በሕይወት መጽሐፍ ላይ ያልተጻፉ ሰዎች ይላል በእሳት ባሕር ውስጥ ተጥለዋል ነው የምለው። በእሳት ባሕር ውስጥ ተጥለዋል ይላል። ይህም እሳት ባሕር ይላል ሁለተኛ ሞት ነው የምለው። ስንተኛ ሞት? ድገሙ። ስንተኛ ሞት? ሁለተኛ ሞት። ድገሙ። ስንተኛ ሞት? ሁለተኛ ሞት። ድገሙ። ስንተኛ ሞት? ሁለተኛ ሞት። አነባለሁ ስሙኝ። ዮሐንስ ራእይ ምዕራፍ 20 ቁጥር 14 እንዲህ ይላል፣ ሞትና ሲኦልም በእሳት ባሕር ውስጥ ተጥሏል። ሞትና ሲኦል በእሳት ባሕር ውስጥ ተጥሏል። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባሕር ውስጥ ተጥሏል። በሕይወት መዝገብ ላይ ያልተጻፈ ማንኛውም በእሳት ባሕር ውስጥ ተጥሏል ነው የምለው። ወገናዊ ስማ፣ ሌባ ሊያርድና ሊያጠፋ ከመጣ ሲመጣ ደግሞ ሳይነግርህ እንደሚመጣ ቃሉን ነገረን። ክርስቶስ ግን ሕይወት ሊያበዛልህ ከመጣ ሕይወት ሊያበዛልህ የመጣውን ክርስቶስ መቀበል ግድ ይልሃል። ሕይወት ሊሰጠልህ ነው የመጣው፣ ግድ ይልሃል። ስማ፣ የሰው ዘር በሙሉ ይህን ሕይወት እንዲቀበል ይፈልጋል። ይጠራሃል። ና ንስሐ ግባ፣ ና ከሞት አምልጥ፣ ና ቀኝን ወደ እግዚአብሔር አንሰና ተሸንፋለሁ ብለህ ቀኝን ወደ ክርስቶስ አንስተህ ንስሐ ግባ። ከዘላለም ሞት አምልጥ። ስምህ በሕይወት መዝገብ ላይ ይጻፍ። ሉቃስ ላይ ይናገራል እግዚአብሔር ቃል። አጋንንት ስለተገዘላችሁ በዛ ደስ አይበላችሁላል። ስማችሁ በሕይወት መዝገብ ላይ ስለተጻፈ በዛ ምን ይላችሁ?
ደስ ይበላችሁ ይላል። ወገኔ ነገር አለው ስሚ በሕይወት መዝገብ ለተጻፈልሽ ሆነ ደስ ይበል። ደስ ይበል። ይመጣል። ክርስቶስ ይመጣል። ኢየሱስ ያድናል። ኢሳይያስ ምዕራፍ 53 ላይ እንዲህ የሚል ድንቅ ቃል አለ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጣላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ቤቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር ፊት እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የዳንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈውሰናል። እስቲ በእርሱ ቁስል ተፈውሻለሁ በሉ። እሱ ቁስል ተፈውሻለሁ። ስለዚህ ወዳጆቼ ኢሳይያስ ሲናገር እንዳለ ስናጠቃልል የሰማነውን ማን አምነዋል? የእግዚአብሔርስ ክብር ለማን ተገልጧል? እላችሁ እና ኢሳይያስ ኢየሱስ ክርስቶስ ከመወለዱ በፊት ተገልጦላቸው ነበር ሲመሰክሩ የነበሩት። የሰማነውን ማን አምነዋል ብሎ ያወሩት መሲያችን እንደሚመጣ ቀድሞ ሰምቶ ነበር። የእግዚአብሔር ክብርስ ለማን ተገልጧል አለው። ይሄ ክብር ሰው እንዳይመስላችሁ፣ የእግዚአብሔር ክብር ዘመድ እንዳይመስልህ፣ የእግዚአብሔር ክብር ባለ ታሪክ እንዳይመስልህ። የሰማነውን ማን አምነዋል? የእግዚአብሔር ክብርስ ለማን ተገልጧል ያለው ጌታችን ኢየሱስ ክርስቶስን ነው። ስለዚህ ወዳጆች መልክ የለውም፣ ደም ግባት የለውም። በብዙ ሰዎች መሃል ላይ የተለየ ባህሪ አልነበረም። እኛን ሊያድነን ራሱን አዋረደ። እኛን ሊያድነን ራሱን አጎሳቆለ። ደም ግባት የለውም፣ መልክ የለውም፣ ውበት የለውም። የተናቀ ነው ግን አዳኛችን ነው። መልክ የለውም ግን አዳኛችን ነው። ምንም ደም ግባት የለውም ግን አዳኛችን ነው። ክብሩን ትቶ አምላክ ከሆነው ሰው የሆነ አምላካችን ያድናል። በእርሱ ቁስል እኛ ተፈውሰናል። በልጁ በኢየሱስ ክርስቶስ ባፈሰሰው ደም ተፈውሰናል። ስለዚህ አንድ ነገር ልንገራችሁ። ዛሬ አሁን የምንኖረው ኑሮ፣ አሁን የምንኖረው ህይወት የኛ ህይወት እንዳይመስላችሁ። የኛን ሞት ኢየሱስ ሞቶ የኢየሱስን ህይወት ነው የምንኖረው። ስለዚህ ሌላ ህይወት የለንም። ወዳጆቼ ዛሬም የምስራችን ነግራችኋለን። እግዚአብሔር ዛሬም በምሕረቱ ይፈልጋችኋል። ጌታችን ኢየሱስ ክርስቶስ ዛሬም በፍቅሩ ይፈልገናል። ከጌታ ጋር እንታረቅ፣ ወደ ጌታ እንቅረብ። ምክንያቱም ምንድነው ካላችሁ ምድር ላይ የሚታየው ነገር፣ የሚያብረቀርቀው ነገር፣ የሚታየው ትላልቅ ነገሮች፣ ትላልቅ ስም ያላቸው ነገሮች አያድኑንም። ሚያድነን ኢየሱስ ብቻ ነው። ያዳነን ኢየሱስ ብቻ ነው። እንዴት? ከዘላለም ሞት ሲባል ኃጢአትን ያነጻው በምን መሰላችሁ? ባፈሰሰው ደም ነው። ኢየሱስ ማለት እየሞተ ያዳናል። ደም እያፈሰሰ ኃጢአታችንን እያጠባ ነው። የኛ ኃጢአት በደሙ እያፈሰሰ እያጠባ፣ እሱ ደግሞ አዳኛችን። በዚህ ምድር ላይ ሞቶ የቀረ እንጂ ሞቶ የተነሳም የለም፣ ሞቶ የቀረ እንጂ ጌታችን ኢየሱስ ክርስቶስ ያድናል። ደም ታይቶ እንዴት ዝም ይባላል? ወዳጆቼ ኢየሱስ ሲወጣ የነበረ ደም የኛ ኃጢአት የሚያነጻ ነበር። የኛን በደል የሚያነጻ ነበር። ደሙ ጣብ ባላልክ የኛ ኃጢአት ከኛ ላይ ይሰረይ ነበር። ዛሬም ኢየሱስ ይፈልጋችኋል። ባለዝናኞች ኢየሱስ ይፈልጋችኋል። እውቅና ያላችሁ ኢየሱስ ይፈልጋችኋል። ባለ ታሪኮች ኢየሱስ ይፈልጋችኋል። ሆሳዕና ላይ ታሪክ ሰርቼ አልፋለሁ። ታሪክ ሰርተህ ከምታልፍ በሚሰራው ታሪክ ላይ የሰራው ታሪክም ጭምር ያልፋል። ለምን ካላችሁ ሰማይና ምድር ያልፋል። ሰማይና ምድር ሲያልፍ ምድር ላይ ያለው የሚታየውም ጭምር ያልፋል። ምድር ላይ ያለው ዝናም ጭምር ያልፋል። እንኳን ምድር ላይ ያለው ነገር አይደለም እኔም አንተም እናልፋለን። ቃሉ ብቻ አያልፍም። ስለዚህ ወደ ቃሉ እንምጣ። ኢየሱስ ይፈልጋችኋል። ምናልባት ዛሬ ለኔ እግዚአብሔር እድል ሰጥቶኛል። በእግዚአብሔር ፊት ይቅርታን መቀበል እፈልጋለሁ። ንስሐ መግባት እፈልጋለሁ። የሞታልኝ ስለኔ ነው። የቆሰለ ስለኔ ነው። ደሙን ያፈሰሰ ስለኔ ነው የምትሉ ሰዎች ካላችሁ አብረን እንጸልያለን።
አላችሁ። የመዳን ቀን ነገ አይደለም ዛሬ ነው። የመዳን ቀን ነገ አይደለም፣ ሳምንት አይደለም፣ ዛሬ ነው። ዛሬ የተሰጠን ቀን ላይ ከኢየሱስ ጋር አንድ እንሆን። ስለዚህ ወዳጆች ንስሐ መግባት የሚፈልግ ሰው ካለ አንድ ነገርን አስታውሱ። ሆሳዕና ከተማ ላይ የወጣቶችን ደም እየፈሰሰ ያለው መንፈስ አለ። ብዙ ልጆችን እየገደለ ያለው መንፈስ አለ። ነገሥታቶችን እየበላ ያለው መንፈስ አለ። ባለስልጣኖችን ድንገት እየገደለ ያለው መንፈስ አለ። ዛሬ በጌታ በኢየሱስ ስም የተመታ ይሁን። አሜን። በኢየሱስ ስም የተመታ ይሁን። አሜን። ከተማችን በኢየሱስ ስም ነፃ ይውጣ። አሜን። ኢትዮጵያ በኢየሱስ ስም ነፃ ይውጣ። አሜን። ነጋዴዎች በኢየሱስ ስም ነፃ ይውጡ። አሜን። መንግስት ሰራተኞች ነፃ ይውጡ። አሜን። ተማሪዎች በኢየሱስ ስም ይባረኩ። አሜን። የሥራ በር ለሌላቸው በኢየሱስ ስም ይከፈትላቸው። አሜን። አደጋ በኢየሱስ ስም ይቁም። አሜን። የወጣት ልጆችን ደም እየጠጣ ያለው መንፈስ ይቁም። አሜን። ሆሳዕና በንስሐ እንመለስ ወደ ኢየሱስ። ከሩቅ ከቅርብ ሆናችሁ የሚሰሙ ደግሜ አስረግጬ እነግራችኋለሁ። ሰምተናል ከኢየሱስ። ሆሳዕና ንስሐ እንግባ። አሊያ ልነሳ ያለው ወጀብ አለ። አሊያ አደባባይ ላይ ነው የምናወራችሁ። በደንብ እየሰማችሁ ልነሳ ያለው ማዕበል አለ። ምክንያቱም ብዙዎቻችን ከኢየሱስ አምፀናል። ስመ ክርስቲያኖች ነን። አፋችን ነው ጌታን የተቀበለው፣ ልባችን አይደለም። የሰንበት ካስተማሪዎች ነን። የሃይማኖትን ስነ ስርዓት ለመፈጸም ብቻ ነው የምንሳተፈው። ቤተ ክርስቲያን ላይ ከኢየሱስ ፊት ኮብልለናል። ዛሬም በፊት በምሕረቱ ይፈልገናል። ዛሬም በፍቅሩ ይፈልገናል። እግዚአብሔር አልፎ አልፎ በሚያምፁ ሰዎች ላይ ቁጣን ያወርዳል። በሚያፌዙ ሰዎች ላይ ቁጣን ያወርዳል። የቁጣ ዝናብ ሳይዘንብ የቁጣ ንፋስ ሳይነፍስ በፊት ቶሎ ብለን ወደ ኢየሱስ እንመለስ። ወጣትነት የትም አያደርስም። እውቅና የትም አያደርስም። ምንም ብናደርግ የትም አያደርስም። የዘላለምን መንግሥት አይሰጠንም። ምድር ላይ እስካለን ጠግበን ልንበላ ላንበላ እንችላለን። የሚበልጠው በረከት አለን። የማያልቅ በረከት አለን። የማይወሰድ በረከት አለን። ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። በተሽከርካሪ ደም ሊጠጣ የሚፈልግ መንፈስ ይመታ። በኢየሱስ ስም ይመታ። አንድ ጸሎት በእግዚአብሔር ፊት ሆነን እንጸልያለን። ደስ ያላችሁ ሰዎች በእግዚአብሔር ፊት ተሸንፈን እኔ ክብር የለኝም የምትሉ ሰዎች፣ የእኔ ክብር ኢየሱስ ነው የምትሉ ሰዎች፣ የእኔ ውበት ኢየሱስ ነው የምትሉ ሰዎች በእግዚአብሔር ፊት ሆነን አንድ ጸሎት እንጸልያለን። እባክህን ቅዱስ እግዚአብሔር ሆይ፣ ሰማይን የመሰረትህ እግዚአብሔር ሆይ፣ ምድርን በቃል ያጸናህ እግዚአብሔር ሆይ፣ አንተ አምላካችን ነህ። አንተ አባታችን ነህ። አንተ ይቅር ባይ አምላክ ነህ። አንተ መሐሪ አምላክ ነህ። አንተ ርኅሩህ አባት ነህ። ዛሬም በይቅርታ ወደፊት ይቀርበናል። ዛሬም በንስሐ ወደፊት ይቀርበናል። ይህን በምሕረት እያል እባክህን በፍቅር እያል እባክህን ያንተ ሰላም ይሰጠን። ከዚህ ምድር በኢየሱስ ስም ኃያላኖች ይወለዱ። ከዚህ ከተማ በኢየሱስ ስም ነገሥታቶች ይወለዱ። ባለስልጣንን የሚፈልግ ይመታ። አረ ይመታ። ከወጡበት ከፍታ ለማውረድ የሚፈልግ ይመታ። ከተሰጣቸው አንተ ከሰጣቸው ወንበር ለማውረድ የሚፈልግ ይመታ። በኢየሱስ ስም ሰርቶ ይባረኩ። በኢየሱስ ስም ሰርቶ ይለወጡ። በኢየሱስ ስም ሰርቶ ይባረኩ። ነጋዴዎች ሰርቶ ይባረኩ። በማጭበርበር የተባረኩ ይዋረዱ። በማጭበርበር የወንድምን ደም በማፍሰስ የበለጸጉ ይዋረዱ። በልጆቻቸው አስደግሞ የበለጸጉ ይዋረዱ። ጌታ ሆይ ከሰው የተደበቁ ካንተ ያልተደበቁ፣ ከብዙ ሰዎች የተደበቁ ካንተ ያልተደበቁ፣ አስራት በመስራት የታወቁ፣ ዘር በመዝራት የታወቁ ግን አንተ በማትከብርበት ሕይወት ላይ ያሉ ይዋረዱ። አንተ በማትከብርበት ሕይወት ውስጥ ያሉ ይዋረዱ። የሚለፉት ላባቸውን የሚያንጠባጥቡት ሰርቼ ቢባረክ የሚሉት ሰርቼ ሊለወጥ የሚሉት በኢየሱስ ስም ይለወጡ። በሰሩበት ሥራ በኢየሱስ ስም ይባረኩ። ደም መፍሰስ የቆመ ይሆን።
በኢየሱስ ስም ይቁም። አሜን። ባልታሰበ አደጋ ትውልድ እንዳያልቅ ኢየሱስ ሆይ እጅ ጣልቃ ይግባ። አሜን። በኢየሱስ ስም እጅ ጣልቃ ይግባ። አሜን። ኃጢአተኞች ነን፣ እስከነ ኃጢአታችን ተቀብለናል። እናመሰግናለን። ክብር ላንተ ብቻ ይሁን። አሜን። እግዚአብሔር ከኛ ጋር አለ። የሚሰማን አምላክ አለ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከተማ በዚህ ከተማ ላሉት ወጣቶች፣ በዚህ ከተማ ላሉት ባለስልጣናት፣ በዚህ ከተማ ላሉት ለሚሰሩ ነጋዴዎች እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ስም ብሩክ ይሁን። በዚህ ከተማ ስላለው ሰላም፣ በዚህ ከተማ ስላለው እረፍት እናመሰግናለን። ስም ለዘላለም ዓለም የተባረከ ይሁን። ካንተ የተሰጠን ሰላም አልተወሰደብንም። የተሰጠን ሰላም ሰይጣን አልወሰደም፣ ዓለም አልወሰደም። እግዚአብሔር አምላክ ሆይ አንተ ከኛ ጋር አለ፣ በዚህ ከተማ ላይ አለ። በዚህ ከተማ ላይ ስላለ እናመሰግናለን። ስም ይባረክ። እግዚአብሔር አምላክ ሆይ አንድን ጸሎት እንጸልያለን። በዚህ ከተማ ላይ እግዚአብሔር አምላክ ሆይ እያወቁም ሳያውቁም ካንተ ፊት ሸሽተው ላሉት እንጸልያለን። ኃጢአት ውስጥ ላይ ለወደቁት እንጸልያለን። ለደከሙት እንጸልያለን። እግዚአብሔር አምላክ ሆይ የምሕረት እጅ በኢየሱስ ይዘርጋ። የምሕረት እጅ በኢየሱስ ይዘርጋ። በኢየሱስ ለባለ ሀብቶች የምሕረት እጅ ይዘርጋ። ለነጋዴዎች የምሕረት እጅ ይዘርጋ። እግዚአብሔር አምላክ ሆይ እየተሯሯጡ የሚሰሩት የምሕረት እጅ ይዘርጋ። እግዚአብሔር አምላክ ሆይ የወጣቶችን ደም የሚጠጣ የነጋዴዎችን ደም የሚጠጣ ያለ ጊዜ ሰዎችን የሚክል ክፉ መንፈስ በኢየሱስ ከዚህ ከተማ የተጠረገ ይሆን። በስሙ ኃይል በኢየሱስ የተጠረገ ይሆን። ያለ ጊዜ ሰዎችን የሚክል፣ ያለ ጊዜ ወጣቶችን የሚክል፣ እናቶችን የሚክል፣ እናቱን በልጁ ላይ የሚያነሳ፣ አባቱን በልጁ ላይ የሚያነሳ፣ ልጁ አባቱን እንዲወጋ፣ እናቱን እንዲወጋ የሚማከር ደም ጠጪ መንፈስ በኢየሱስም ከዚህ ምድር የተነሳ ይሆን። በኢየሱስም የተነሳ ይሆን። በኢየሱስም የተነሳ ይሆን። በደሙ ኃይል በኢየሱስም የተነሳ ይሆን። ደም ጠጪ መንፈስ በኢየሱስም ከዚህ ከተማ ይንከባለል። በኢየሱስም ይንከባለል። ከተማ በኢየሱስም ነጻ ይውጣ። ትውልድ በኢየሱስም ነጻ ይውጣ። ነጋዴዎች በኢየሱስም ነጻ ይውጣ። በኢየሱስም ነጻ ይውጣ። እግዚአብሔር አምላክ ሆይ ያለ አንተ በቀር ያለ አንተ ከወጡበት እግዚአብሔር አምላክ ሆይ ይውረዱ። አሜን። አንተ ጋር የወጡት በኢየሱስ ይወጡ። እንጸልያለን። እግዚአብሔር ሆይ አደባባይ ላይ እንጮኻለን። ለወደቁት እንጮኻለን። ለሚያለቅሱት እንጮኻለን። እግዚአብሔር አምላክ ሆይ በኢየሱስ የምሕረት እጅ ይዘርጋ። የምሕረት እጅ ይዘርጋ። በኢየሱስም ጸልያናል። የምሕረት እጅ ለዚህ ከተማ ይሆን። አሜን። የይቅርታ እጅ በኢየሱስ ለዚህ ከተማ ይሆን። አሜን። ብሶችን የሚያጠፋ መቅሰፍት በኢየሱስ በዚህ ከተማ ዞር ይበል። አሜን። በኢየሱስም ዞር ይበል። አሜን። ክፉ ድንገተኛ ሞት ከዚህ ከተማ ዞር ይበል። አሜን። በአደጋ ሊያጠፋ የመጣ በኢየሱስ ከዚህ ከተማ ዞር ይበል። አሜን። በዚህ ከተማ ላይ የምሕረት እጅ በኢየሱስ ይዘርጋ። አሜን። የይቅርታ እጅ በኢየሱስ ይዘርጋ። አሜን። በኢየሱስ የሰላም እጅ በኢየሱስ ይዘርጋ። አሜን። ሰዎችን የሚያረስ ወጣቶችን የሚያረክ ሴሰኛ የሚያደርግ መንፈስ በስሙ ኃይል በኢየሱስ የተወከለ ይሆን። በኢየሱስ የተወከለ ይሆን። በኢየሱስ የተመታ ይሆን። ሴሰኛ የሚያደርግ ባለክ የሚያረክ መንፈስ በስሙ ኃይል በኢየሱስ የተዋረደ ይሆን። የተዋረደ ይሆን። በኢየሱስ እንጸልያለን። በዚህ ከተማ ላይ መቀመጫውን አሳምራ የተቀመጠች የኤልዛቤል መቀመጫ በኢየሱስ ይከለባል። በየወንበሯ ይከለባል። በዚህ ዓለም መስራት እንዳችል መንቀሳቀስ እንዳችል የወጣቶችን አይምሮ ያደነዘዘች የወጣት ሴት ልጆችን አይምሮ ያደነዘዘች ክፉ ኤልዛቤል ከዚህ ከተማ በኢየሱስ ወንበሯ ይከለባል። ወንበሯ ይከለባል። የነቢያቶችን ደም የጠጣች የወንጌላውያኖችን ደም የጠጣች የአገልጋዮችን ደም የጠጣች ክፉ መንፈስ በኢየሱስ ከዚህ ከተማ ይነቃል። የሰላም እጅ በኢየሱስ በዚህ ከተማ ላይ ይዘርጋ። የፍቅር እጅ በኢየሱስ በዚህ ከተማ ላይ ይዘርጋ። የምሕረት እጅ በኢየሱስ በዚህ ከተማ ላይ ይዘርጋ። እግዚአብሔር አምላክ የሰላም እጅ በኢየሱስ ለእኛም በእግዚአብሔር አምላክ የሚሰሙ ሰዎችን በኢየሱስም ይሆን። በኢየሱስም ይሆን። ለምታደርግ ስም ብሩክ ይሁን። ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል
ሰሙት ቤት